ከንቲባ በአማርኛ ላንተ ይግባ ማለት ነው። በድሮ ጊዜ ዋና የከተማ ሹም፣ ዳኛ፣ ገዥ የከተማው ቀረጥና የዳኝነት የገንዘብ ሀብት ወደ አንተ ይግባ የሚል ትርጓሜ ያለው በግዕዝ ይባ ህቤከ ወይም ወደ አንተ ይግባ። ከንቲባ ማለት እንደሱ ነው። በእንግሊዘኛ ወይም በላቲን ሜየር ማለት ቢገር ግሬተር ማለት ነው። the highest ranking official in municipal government ማለት ነው። ትልቁ ገንዘቡንም መሬቱንም ሰውንም የሚያስተዳድር የአንድ ስፍራ ቁንጮ ከንቲባ ይባላል። ከንቲባ የሚለውን ማዕረግ ከንቲባ የሚለውን ሹመት ከናንተ በላይ ያለ ደረጃ ወይም የናንተ ምክር ቤት ቢሰጣችሁም ከንቲባ ከሆናችሁበት ቀን ጀምሮ የዚያ ከተማ ሰው፣ መሬት፣ ገቢ፣ የዕለት ጉርስ ጉዳይ ሁሉ አለቃ ናችሁ ማለት ነው። ከንቲባ እንደ አባት በሚሆንበት ሰዓት እንደ ወላጅ የከተማውን ነዋሪዎች ይንከባከባል። እንደ ወላጅ እንደ መሐንዲስ ይቀይሳል። በዚህ ጋር ፍርሼ መንገድ ሰርቼ እያለ ይቀይሳል። እንደ በጅሮንድ ሀብት እንዳይባክን ይጠብቃል። እንደ ጠበቃ ይሟገታል። ከተማው ከሌሎች ከተሞች እንዳያንሱ እንዲያድጉ ይሟገታል። እንደ ዳኛ ፍትህን ያረጋግጣል በከተማው ነዋሪ በከተማው ሕዝብ ላይ። እንደ ፖሊስ ሕግ ያስከብራል። እንደ መካሪ ግራ ቀኝ ያሳያል። ከንቲባ መልኩ ብዙ፣ ስራው ብዙ ነው።